ኦነግ ሸኔ የምትሉት ኦነግ ሸኔ የሚባል የለም። ኦነግ ነው። ኦነግ ሸኔ ያላችሁ የዳቦ ስም እየለጠፋችሁ የወሎን ህዝብ የሚጨፈጭፉት ዛሬ ልንገራችሁ፣ ኦነግ ሸኔ የሚባል የለም። የኦሮሞ ነጻነት ግንባር ነው መሮ። ቦረና ላይ ደግሞ ያለው ጎልቻ ይባላል። ሸዋ አካባቢ ላይ ያለው ደግሞ ጃልሰኝ ይባላል። ሌላ ጃልቦባስ ይባላል። አሉ ሺ ናቸው። አሸን ናቸው። ብዙ ናቸው። በጣም ብዙ ጁንታው ነው የሚልካቸው። የጁንታ ተላላኪዎች ናቸው። ከኔ የመጡት ትላንትና የዛሬ 20 ዓመት ምናምን የት ነበሩ የምትሉት አይወላችሁ። ለገሰ ወጊ የሚባል ነበረ። ማታቁት ልንገራችሁ። ጀግና የወለደው ለገሰ ወጊ ይባላል። የኦነግ ሰራዊት ተመቶ በኤርትራና በቲፒኤልኤፍ ደባ እና በኦፒዲዮ ደባ፣ ያኔ ኦፒዲዮ አይደለም የሚባሉት፣ ያኔ ሌላ ስም ነበራቸው። በእነሱ ተመቶ ኦነግ ከሀገር ቤት ሲወጣና ወደ ኤርትራና ወደ ኬንያ ምናምን ነገር ሲሄድ እነጃ ለገሰ ወጊ የሚባሉት ቀሩና በአንድ እግር ሲያቆሙ ነበረ። አብይ አህመድ አሻግሬ እና ለማ መገርሳ እና አባዱላ ሌሎችም አሁን የብልጽግና አባሉና ብልጽግናን የሚመሩ ሰዎች ያኔ ለገሰ ወጊ ለመግደል ወለጋ ውስጥ ሲንከራተቱ ነበር። የማንን ተልእኮ ተቀብሎ? የወያኔን የጁንታውን ተልእኮ ተቀብሎ ትላንትና ጫካ ውስጥ ሲዳክሩ የነበሩ ሰዎች ናቸው። ዛሬ መሮን የጁንታ ተላላኪ ሊያረጉ የሚፈልጉት። መሮ ደግሞ ያኔ የ6 ኪሎ ዩኒቨርሲቲ ተማሪ ነው የነበረው። 6 ኪሎ ዩኒቨርሲቲ ውስጥ 2004 ላይ ሲቃወሙ ከነበሩት ማንን ሲቃወሙ የነበሩት? ቲፒኤልኤፍን በቀንደኝነት በዋነኝነት ቲፒኤልኤፍን ሲቃወም የነበረው መሮ ነው። 6 ኪሎ ዩኒቨርሲቲ እና ጓደኞቹ። ከዛ በኋላ ከስንት ጊዜ ትግል ምናምን ነገር ካደረጉ በኋላ እነመሮ ታሰሩ። እነመሮ ከታሰሩ በኋላ ምን የሆነ ብዙ ነገር ከተፈጠረ በኋላ መሮ ከዩኒቨርሲቲ ወጥቶ ወደ ጫካ ገባ። ወደ ኬንያ ምናምን ወደ ቦረና ገባና ከዛ ወደ ኤርትራ ሄደ። ስልጠና ወሰደ። ምን አለ። ከዛ በኋላ ለገሰ ወጊ ተገደለ። በአብይና በለማ መገርሳ። ዛሬ መሮን የጁንታ ተላላኪ ብሎ የሚያወሩት ያኔ ለገሰ ወጊን የገደሉ ሰዎች ናቸው። አብይ አህመድና ለማ መገርሳ ይባላሉ። ማን ነው የነሱ አዛዥ የነበረው? አባዱላ፣ ከማል ገልቹና ጁነዲን ሳዶ ይባላሉ። በሰዓቱ የነሱ መሪ የነበሩት ማለት ነው። ጁነዲንና አባዱላን ደግሞ ማን ነው የቀጠቀጠ የሚያዛቸው የሚልካቸው የነበረው? መለስ ዜናዊ ይባላል። እሱ ደግሞ የጁንታ ቁንጮ ማለት ነው። መለስ ዜናዊ የጁንታ ቁንጮ በጥፊ ያላቸው እነማንን? እነ አባዱላን፣ እነ ጁነዲንን፣ እነ ከማል ገልቹን በጥፊ ያላቸው ወደ ጫካ ያባራቸው ነበረ። ምን አድርጉ ያለ? ሄዱና እንትናን ግደሉት፣ ለገሰ ወጊን ግደሉት። ኦነግን ምዕራብ ላይ ደቡብ ማለት ቦረና ነው፣ ምዕራብ ደግሞ ወለጋ ነው፣ የታወቀ ነው። ሐረርጌ ውስጥም እንደዛ ነው የነበረው በሰዓቱ። ሐረርጌ ውስጥ የነበረውን ኃይል እንደምንም አጠፉ። ማን ያጠፋው? ከማል ገልቹ ይባላል ያጠፋቸው። ምዕራብ ወለጋ የነበረው ኃይል 30 ዓመት ሙሉ ሲዋጋ ነው የነበረው። እኔ ተወልጄ ያደኩበት አካባቢ ነው። ኦነግ ለአንድም ቀን አሸልቦ ያቅም ዛካ እያሉ የቀን ክፉ ለገሰ ወጊን ገደሉት። ማን የገደለው? አብይ አህመድ እዛ ነው የነበርኩት፣ ወለጋ ነው ያደኩት፣ ወለጋ እኔ ወተት ስጠይቅ እኔ ውሃ ስጠይቅ ወተት ነው የሚሰጡኝ ምናምን ነገር ያለ የሚያወራው እዛ የጁንታ ተላላኪ ሆኖ ኦነግን ለማጥፋት ልጆቻችንን ለማስደፈር አገራችንን ለማቀራመት መሬታችንን ለመሸጥ እዛ በነበረበት ሰዓት ነው ስለ ወለጋ የወለጋ ህዝብን ያሳደገኝ ያለ የሚያወራው አብዮት ካሳዬ በላይ ነው። ይሄንን ነገር ለታሪክ ነው የምናገረው። ለምን? በጣም ስለበዛ ነው። እዚህ ስለደረሰ ነው። እዚህ አሁን የማወራው ማለት ነው። በአማርኛ የማወራው ደግሞ እንድሰሙ ነው። በሙሉ ማን ነው የጁንታ ተላላኪ? ማን ነው ለሰብአዊ መብት ደግሞ ተሟጋች ተቆርቋሪ የሚለውን ነገር በግልጽ እንቅጩን ለገሰ ወጊ የቀን ክፉ ኢትዮጵያ መለስ ዜናዊ የነበረው ወታደር በሙሉ ወደ ወለጋ ዘምቶ ቤጊ፣ ደምቢዶሎ፣ አፍሎ፣ ግምቢ፣ መንዲ፣ ነጆ ህዝባችን እንደዛ ተጨፍጭፎ መጨረሻ ላይ ለገሰ ወጊ ተሰዋ። በአብይ አህመድና በለማ መገርሳ ደረሰና ለገሰ ወጊ በነ አብይ እጅ
ተገደለ። እውነቱን መናገር ያስፈልጋል። እሱ ደግሞ አዛዥ ነበሩ እነ ከማል ገልቹ ብያቸዋለሁ። እነ ጁነዲን የነ ጁነዲን ደግሞ አዛዥ ነበሩ። ማን ነው የጁንታው የሚሉት አሁን ቲፒኤልኤፍ ነው። የቲፒኤልኤፍ ቁንጮ ንማሮ መለስ ዜናዊ ነው እነሱን ደግሞ የሚመራቸው ማለት ነው። ዛሬ ታዲያ ከየት ወጥቶ ነው በዋነኝነት ቲፒኤልኤፍ ሲፈልግ የነበረው ሲያሳድ የነበረው ለመግደል ሲጣጣር የነበረው ሰው መሮ ሆኖ ሳለ እንዴት ሆኖ ነው መሮ ዛሬ የቲፒኤልኤፍ ተላላኪ ነው ተብሎ በኢትዮ 360 በኢሳት ኢቲቪ በሚናምን በትርክ ምርኪ ሚዲያ በሙሉ መሮ እንደ ጁንታና እንደ ጁንታ ተላላኪ የሚቆጠረው? እኔ በጣም ይገርመኛል። ማን ነው የነሱን ገበታ ስልስ የነበረው? ማን ነው ለነሱ ተልኮ ህዝብን ሲጨርስ የነበረው? 30 ዓመት በሙሉ የነሱ አሽከራ አልነበራችሁ እንዴ? የቱ ጋር ነው የታገላችሁት? አብይ አህመድ የቱ ጋር ነው ታግለ ስልጣን ያዝከው? ታዬ ደንዳ የቱ ጋር ነው ታግለ ስልጣን ያዝከው? የቱ ጋር ነው? ተላላኪ አልነበርክም እንዴ? ተላላኪ ነበር። እስር ቤት ተልከ ታስራል። እስር ቤት ልክ ሌሎቹ እንደታሰሩት ለማ መገርሳ እስር ቤት ነበረ። ምን ላረግ? እስር ቤት ዱክ ብሎ እዛ ውስጥ የነበሩትን የነጻነት ታጋዮችን ለመያዝ ለማጋለጥ እንደሌላው መስሎት በብር ሊያጣሉት ሲሄዱ ገና ከሩቁ ከተራራው መሮ እውነትም መሮ amazing man. I appreciate him forever, man. Yeah, I have a respect for this guy. እኔ ስለ እውነት እላቸዋለሁ ይህንን ሰው ለዘላለም አከብረዋለሁ። የሚመለክ እግዚአብሔር ነው፣ የሚከበር እግዚአብሔር ነው። ከእግዚአብሔር በታች ግን መሮንና ዳውድ ኢብሳን መረራ ጉድናን የኦሮሞን ትግል አሳልፎ ለሌላ ለባድ ያልሰጡትን እኔ በጣም ከማመሰግናቸውና በጣም ከምወዳቸው ውስጥ በታሪክም ከነበሩት ዛሬም ካሉትና ለወደፊትም ከሚኖሩት ውስጥ መሮ አንዱ ነው። ጠንቃቃ መሮን ለመግደል ጫካው ሲታገሉ የነበሩት ሲፈከፈጉ የነበሩት ሲጣጣሩ የነበሩት ባዶ እግራቸውን ሲራመዱ የነበሩት በማተልኮ በመለስ ተልኮ ጫካው ሲዳክሩ የነበሩት በሙሉ ዛሬ መሮን የጁንታው ተላላኪ ብሎ መሮን ሲፈርጁት ግን እኔ ሃሃሃ ብዬ ነው የምስቀው። ሃሃሃ ብዬ ላም ድቃላ ድሮም ድቃላ ካላሉት ድቃላ መሆኑን ረሳል። ውሸት ነው ካላሉት ውሸት እውነትን መስላ እውነትን ተመስላ እውነትን ተከናንባ የእውነትን ካፖርት ደርባ የእውነትን ካባ ረብሳ የእውነትን ከዘራ ይዛ ውሸት ከተማ ውስጥ ትረማመዳለች ጋቢ ለብሳ ጠንቃቃ። መሮን ለመግደል ጫካው ሲታገሉ የነበሩት ሲፈከፈጉ የነበሩት ሲጣጣሩ የነበሩት ባዶ እግራቸውን ሲራመዱ የነበሩት በማተልኮ በመለስ ተልኮ ጫካው ሲዳክሩ የነበሩት በሙሉ ዛሬ መሮን የጁንታው ተላላኪ ብሎ መሮን ሲፈርጁት ግን እኔ ሃሃሃ ብዬ ነው የምስቀው። ሃሃሃ ብዬ ላም ድቃላ ድሮም ድቃላ ካላሉት ድቃላ መሆኑን ረሳል። ውሸት ነው ካላሉት ውሸት እውነትን መስላ እውነትን ተመስላ እውነትን ተከናንባ የእውነትን ካፖርት ደርባ የእውነትን ካባ ረብሳ የእውነትን ከዘራ ይዛ ውሸት ከተማ ውስጥ ትረማመዳለች ጋቢ ለብሳ